ስታሊን እናቱ ጥሩ ትምህርት ቤት ነው አስተማሪ እንዲማር ያደረገችው የሞናስትሪ እስከ ዓመት በደንብ ነው የተማረው። በኋላ ሃይማኖቱን ይወረውራል። ትልቅ ከሆነ በኋላ ሄዶ ሲጠይቃት ቤት ምን እንዳለችው እንግዲህ እኔ ግን ያው ቄስ ብትሆን ነበር የምመኘው። ዋሃት የስነ ልቦናና የፍልስፍና ሂደት የሩታ ለማከታተልና ማንነታቸውን እያነሳን ከሁለት ፍልስፎች ጋር ያደረግነው ቆይታ ነው ዛሬም በዚህኛው ሳምንት የሚቀጥል የሚሆነው። አብራችሁን ሆኖ አንድን መሪ አሁን በሚያደርገው የተወሰነ አስተያየትና አመለካከት ልንሰጥ እንችላለን። ሰው ኢቮልቭ ያደርጋል እንዳለው በኋላ የሚመጣው አናውቅም። አሁን ባለን ሌላው ይሄ አቶ ኃይለማርያም ደሳለኝንም ይጨምራል። ለኔ የሞራል ፒለሩ ትልቁ ገበታ ሃይማኖት ነው። ከአፄ ኃይለ ሥላሴ በኋላ እስከ አቶ መለስ ዜናዊ ድረስ ሃይማኖታዊ የሆኑ አማኝ ሰዎች ናቸው ኢትዮጵያን ያስተዳደሩት። ትልቅ የሞራል እንትን አለው ሃይማኖት። አፒል እንኳን ልታደርግለት ይችላልሽ። በአፄ ምኒልክ ጊዜ አንድ የተማረከ ጀነራል እናቲቱ የጻፈችው ደብዳቤ ለአፄ ምኒልክ ጭስ በማርያም አምናሉ ብዬ ገምታለሁ ትላለች። በየጧቱ እየሄድኩ ጧፍ አነዳለሁ ለማዶና ልጄን እንዲመሩልኝ። ሲደርሳቸው እንባቸው ቀረረ። ሄደ ደብዳቤ ለማርያም ስል ፈትቼላታለሁ። ተፈቶ ጣሊያን ሀገር ይሄዳል። እንዴት የሞራል ስብናችንን ስቲሙሌት ያፋፍመዋል ሃይማኖት። በጣም ወሳኝ ነው። ገባሽ? አሁን ከኔ ሲመጣ አንዳንድ ሰዎች ምንድነው ቄስ ሆነዋል ሊሉ ይችላሉ። ገባሽ? ያኛውን ክፍለ ዘመን አሁን the evolution of evil እያሉ የሚሰሩት አለ ዶክመንተሪ እና ሂትለርን፣ ስታሊንን፣ ሌኒንን ምን በጠቅላላ ብታይ በጠቅላላ ሃይማኖት የከዱ ናቸው። ስታሊን እናቱ ጥሩ ትምህርት ቤት ነው አስተማሪ እንዲማር ያደረገችው የሞናስትሪ እስከ ዓመት በደንብ ነው የተማረው። በኋላ ሃይማኖቱን ይወረውራል። ትልቅ ከሆነ በኋላ ሄዶ ሲጠይቃት ቤት ምን እንዳለችው እንግዲህ እኔ ግን ያው ቄስ ብትሆን ነበር የምመኘው። አንተ ግን ለመሆኑ ምንድነው ብትለው ዛሩ ትዝ ይልሻል አላት። አዎ እንደዛ ሆኜልሻለሁ ሲላት እኔ ግን ልንገር አለችው አሁንም ቢሆን እንግዲህ ንጉሱ ነው አላሷን ስታሊን ነው ገባሽ? እኔ ድሮም የተመኘው ለቄስ እንድትሆን ነው ያ ባለመሆን አዝኛለሁ ብላለች። እሷ የምታውቀውን ስለምታውቅ ነው አልነገረችውም። ልጇ ትልቅ ነፍሰ ገዳይ መሆኑን አውቃለች። እሱ ግን ዝም ብሎ ንቋ አለ ያወቀች አልመሰለውም ይላል ኮሜንታተሩ። እና ስለ ወንድማችን ስልናወራው ስላለቃችን መሪው ስናወራ ራሱ አንድ ኳሊፋየር ነው ለኔ አንድ ሲጀመር ፈሪሃ እግዚአብሔር ነው። ኃይለማርያም እንጨምር ኃይለማርያም አንዳንድ ሰው የዋህናቸው ምናምን ይላል፣ ግን ፈሪሃ እግዚአብሔር እንዳለ ያስታውቃል። he was spiritual ነገር እንዳለ ይሄ ጥሩ ነው። ከመጣንበት ነው ወደ ኋላ ስንሄድ ከአፄ ኃይለ ሥላሴ ጀምሮ ሃይማኖትና ፖለቲካ ግን አብሮ አይሄድም ብሎ የሚያነሱ ደግሞ አይደለም። ማኪያቬሊያን ኮንች አብሮ አይሄድም። አንቺ ነሽ ማኪያቬሊን ሰርበሽ ጀመርሽው ያለው ምን ነው መሰለሽ ይሰል ይላል እኮ ማኪያቬሊ አንድ ሰው ኮምፓስ ያስፈልገዋል፣ የሞራል ኮምፓስ። ለዛ ኮምፓስ ሃይማኖት በጎ ነው ነው እኔ ሃይማኖት ያለውን ሰው ባነጋግር ይሻለኛል። ይሄ ሃይማኖተኛል በየት በኩል ትለምኛለሽ? ፍትህ እኮ ወደፊት እኮ አንድ ፌመስ ቡክ ላይ አሹትስ የጻፈ ይሁዲ ነው። ምን ይላል? ከአሹትስ አምልጬ ፖላንድ ጫካ ስሮጥ 3 ቀን ተርቤ ሲሄድ ጠበንጃ የያዘ ፖሊስ አጋጠመኝ። በዛን ጊዜ ናዚዎቹ ጀርመኖቹ አምልጦ ከኮንሰንትሬሽን ካምፕ ላመለጠ ገላችሁ አንገት ቆርጣችሁ ለመጣችሁ ይሁዲ 3 ሺህ ብር ይሰጡ ነበር። ሰው ብር ባይው ግድ የለም። ያ ፖሊስ አደን ላይ ነው አገኘው ይሄን ይሁዲ። ጠበንጃውን አቀባበልና ዛሬ መቼም እግዚአብሔር ቀንቶኛል አሉ። ብር ላገኝ ነው አሁን እገልሃለሁ ሲለው አው ትችላለህ
ግን ብቻችንን እኮ አይደለንም ይለዋል። ማን አለ ልትል ነው ብሎ ዞር ዞር ከላይ የሚያያላ ነው። የእውነት ወሬ ነው። ያቀባበለውን ጠመንጃ እንደገና እንትን አለና አስኮና ብሎ ሰድቦ ለቀቀው። ይሄን የጻፈው ይሄ የደረሰበት ነው። ሶ ያ ፖሊሽ ሊገለው ጨርሶ ነበር፣ ግን ሞራል እንትን ሊይዝ የቻለው የሃይማኖት እንትን ነው። ሽናኔ አንድ ዋስትናችን የሚል ነገር አለኝ። ትልቅ ዋስትና ነው። ሃይማኖትና ፖለቲካ የተለያዩ መሆን መቻል አለባቸው። ህገ መንግስቱም እንደዛ ያስቀምጣል። ግን ከማያምን ሰው የሚያምን ሰው እንደሚሻል ማወቅ ግን በጣም ኢምፖርታንት ነው ብዬ ነው የማስበው ነው ማለት ነው። ምክንያቱም አትሊስት የሚፈራው አንድ አካል አለ። ያ አካል ግን ከጠመንጃ ያለፈ ነው፣ ከሌላ ግሩፕነት ያለፈ ነው፣ ከምድር ያለፈ ነው። አትሊስት ሰማያዊ የሚል አስተሳሰብና አመለካከት ሁሉን የሚችል ሁሉን የሚያደርግ በሁሉ ስፍራ የሚገኝ አቅም ያለው ይሄንን ዓለም ካለመኖር ወደ መኖር ያመጣ የሚል አስተሳሰብና አመለካከት በውስጥሽ እንዲያዳብር ያደርጋል እንጂ መሪ ስትሆኚ ሁሉ ነገር ባንቺ እጅ ነው የሚመስልሽ ማለት ነው። ጠመንጃዎቹ ወይም ብረቶቹ በሙሉ ባንቺ እጅ ነው ያለው፣ ገንዘቡ ባንቺ እጅ ነው ያለው። ይሄንን ሀሳብ ሳነሳ ቅድም ሮምን ስላነሳዋት ማርኮስ አውሬሊዮስን ነው የሚያስታውሰኝ። ከሮም ነገስታት መካከል አንደኛው እሱ ነው እና በርካታ ነገስታቶችን አስተናግዳለች ሮም። አብዛኞቹ ነገስታቶች ራሳቸውን ያጠፉ ናቸው። አንዳንዶቹ በሌሎች ሰዎች ናቸው የጠፉት። ጥቂት የሚባሉት ደግሞ ናቹራል ዴዝ ነው ኢንካውንተር ያደረጉት ማለት ነው። ይሄ ማርኮስ አውሬሊዮስ ወደ 19 ዓመት ሮምን አስተዳድሯል፣ መርቷል ማለት ነውና በጣም ንጉስ ነው እንደሚታወቀው። ነገር ግን ሜዲቴሽን የሚለውን መጽሐፍ ስናነብ ኔልሰን ማንዴላ ተቀይሮበታል የሚባለውን ማለት ነው። ከ27 ዓመታት የእስር ቆይታ በኋላ ቂመኛ እንዳይሆኑ ካደረጋቸው መጽሐፍ መካከል አንደኛው እሱ ነው ይባላል። ሶ በማርኮስ አውሬሊዮስ አስተሳሰብና አመለካከት ሁሉም አለው፣ ፓወር አለው፣ ንጉስ ነው ይሄ ሰውዬ። የፈለገውን ነገር ማድረግ ይችላል፣ ስልጣን አለው፣ ገንዘብ አለው፣ እውቅና አለው፣ ሁሉም ነገር ማድረግ ይችላል። ነገር ግን ድርሳናቶች እንደሚናገሩት የሞራል እንትኑን ጠብቆ ያንቀላፋ ሰው ነው። በሌላ ቋንቋ ምን ማለት ነው? ሌላም ደግሞ ነገስታትን እዛው ሀገር ውስጥ ልናይ እንችላለን ማለት ነው። እንደዚሁ ወድቀው ብዙ ነገር ደግሞ የሞራል ድሽቀትን ማንጥተው ማህበረሰቡ ላይ ጉዳት አድርሰው እንደዚሁ ካላቸው ቦታ የተነሳ ቆሻሻ ነገር አድርገው ደግሞ ያንቀላፉ ሰዎች እንመለከታለን ማለት ነው። ስለዚህ ፈራሃ ፈጣሪ ያለው ሰው ወይም ፈራሃ አላህ ያለው ሰው ወይም መሪ አይሻልም ወይ የሚለውን ነገር ማሰብ በጣም ኢምፖርታንት ነው። ብዙ ጊዜ መነሳት የሚኖርበት ግን ይሄንን ስናነሳ የሚያምን ሰው ሃይማኖቱን ኢምፖዝ ማድረግ የለበትም። ይሄን አምናለሁ። የሱን መንፈሳዊ እሴቶች፣ አስተሳሰቦችና አመለካከቶች የሚመራው ሀገር ላይ የሚመራው ህዝብ ላይ ኢምፖዝ ማድረግ የለበትም። ለምን ተብሎ ከተጠየቀ የሚያምን ብቻ ሳይሆን የማያምንም ስላለ የሁለቱም መሪ ስለሆነ ከሱ እምነቱም ውጪ የሚቃረን የሚነቅፍ የሚቃወም ምናምን ስላለ ማለት ነው። ሰውየው ግን የሚመራው የሚያስተዳድረው ሰውየው ግን የግዴታ ኤቲስት መሆን አለበት ወይም ኢን ዘ ስትሮንግ ሴንስ ኦፍ ኤቲዝም ማለት ነው። እንደዛ መሆን አለበት የሚባል ግን ሊኖር አይገባም። ይሄ ጥያቄ ፕሪሰፖዝ የሚያደርገው እንደዚህ አይነት አስተሳሰቦችንም ስለሆነ ማለት ነው። አንድ መሪ አንድ አካል ግን ከሚያምነው ከሚያስበው ከሚያውቀው ውጪ ግን ደግሞ ሊሆን ይችላል ተብሎ ደግሞ መታሰብ የለበትም ማለት ነው። ሶ as much as possible ምን ያክል ጠቃሚ ነው፣ ምን ያክል በጎ ነው፣ ምን ያክል ሁሉን አቃፊ ነው ወደሚሉት አስተሳሰብና አመለካከት ማዘንበሉ የተሻለ ነው የሚመስለኝ እንጂ ልክ አንድ ማህበረሰብ ወይም አንድ አካባቢ ያለ ይባላልና እዚህ አካባቢ ውስጥ ያሉ ሰዎች ሁልጊዜም ወጣቶቻቸው ያደምጣሉ ቴፕ ማለት ነው እና በጣም ሩቅ ነው እና በድሮ ጊዜ የነበረው ነው ካሴት እና አንድ ሰው ከውጭ ይመጣል እዛ አካባቢ ሲሄድ ሁሌ ሲመለከታቸው ያዳምጣሉ። ግን እያንዳንዳቸው ያላቸው አንዳንድ ካሴት ነው እና እንዴት ነው ይሄ ነገር ካሴት ከየት ነው የምታመጡት ምናምን አላቸው እና ሰዎቹ ምንም ነገር አልመለሱለትም። ከዛ ፋይንድ አውት ሲያደርግ ለካ እነዛ ሰዎች አንድ ካሴት ነው ያለቻቸው፣ ነገር ግን እየደመሰሱ እየቀዱ ነው የሚያዳምጡትና እንደዛ መሆን የለበትም። እየደመሰስን እየቀዳን ሳይሆን በዚህ ማዕቀፍ ሀሳቢ ውስጥ ነው መመልከት ያለብን የሚል ምልከታ አለኝ። ወደ ትምህርት ወስደው ነው እዚሁ ላይ ያው
ከተሰሩት ነገሮች ውስጥ ነቀስ እያደረኩኝ ነው ያወጣሁት። በፖለቲካው ምክንያት እንግዲህ የሀገሪቱ ጭንቅላት ወልቆ አንገት ብቻ የቀረበትን ጊዜ የተመለከትንበትን ጊዜ አልፏል ብለው ያነሳሉ አንዳንዶች። ለዚህ እንደ ለምሳሌ እርስዎ የሚያስተምሩበት አዲስ አበባ ዩኒቨርሲቲ ባንድ ወቅት 43 የሚሆኑ ዶክተሮችና ፕሮፌሰሮች በአንድ ቀን ሲባረሩ ሁሉ አይተናል። ከዛ በኋላ እንደሚባለው እንግዲህ ለብለብ የሆኑት ዶክተሮች ወይም ለብለብ የሆኑት ካድሬዎች እነሱንም እሱ አሰልጥኖ ያመጣቸው የሆኑ ከሱ ሀሳብ ጋር የቆሙትን አስቀርቶ ትምህርቱም የሚመረቀውም ሰው ለብለብ ሆነ፣ ትምህርቱም ለብለብ ሆነና ሀገሪቷን ብስልና ጥሬ ሆኖ ቀረች ብለው ያነሳሉ። እንደው በትምህርቱ የደረሰውም ኪሳራ በዚህ ባለፉት 30 ዓመትና እንደዛ ቀላል የሚባል አይደለም ይባላል። እንደው በትምህርትስ ምን ለማሳጣት ነው የተሞከረው ብለን ብናየውስ? ሲዮናት ለብ ተባለች በኋላ የመጣ ምናልባት ከሆነ ለብ ከተባለ አስተማሪ ሲሆን ከሱ በኋላ የሚቀጥል ጥያቄ ነው በእውነት ልክ ነው። አመሰግናለሁ። ወደ ተነሳው ሀሳብ ጋር ስመጣ ለብ የሚባለው ነገር እውነት ነው ብዬ አላስብም እኔ ማለት ነው። የለም ማለት ግን ሙሉ ለሙሉ ላይሆን ይችላል። አሁን ጠቅልሎ በፈረጅ የሚባሉት አስተሳሰቦች፣ አመለካከቶች ስህተት ናቸው ወይም ሱፍት ናቸው በራሳቸው። ይሄ ነው የማስበው። ሁሉም ፕሮፌሰሮች ጥሩ ናቸው ማለት አይደለም። በተመሳሳይ መልኩ ሁሉም ተማሪ መጥፎ ነው ማለት አይደለም። ድሮ የነበሩት ተማሪዎች ሁሉም ጂኒየስ ብሪሊያንትስ ናቸው ማለት አይደለም። ድሮ ከነበሩት ተማሪዎቹ መካከል ደካማ ተማሪዎች አሉ፣ ምንም ጥርጥር የለውም። አሁን በእኛ ትውልድ ደግሞ ያሉ ተማሪዎች በጣም ጂኒየስ ተማሪዎች አሉ። ቁጥራቸው ጥቂት ሊሆን ይችላል። ግን ሁሉንም በአንድ ከረጢት ውስጥ ከቶ መፈረጅ የኛ ትውልድ የኛ የትምህርት ካሪኩለም እየተከተልን ያለ ነው ወይ የመጣ ነው የከሰረ የከሸፈ አድርጎ ማሰብ ስሁት ነው የሚል መልከታ አለኝ። ነገስታት ግን መንበሩን በሚይዙበት ሰዓት ላይ 4 ኪሎ ሲገቡ የሚያደርጉት ነገር ግን መከላከያውን ብቻ መቆጣጠር ነው ብዬ አላስብም። አፄ ኃይለ ሥላሴ በነበሩበት ጊዜ የትምህርት ሚኒስቴሩን እሳቸው ይዘውት እንደውም ለተወሰኑ ዓመታት እሳቸው ሲያስተዳድሩት እንደነበረ ሰምተናል፣ አንብበናል ማለት ነው። በራሱ በጎ ነገር ነው። ያ ግን የሚጠቁምሽ ነገር ግን አለ። ቤተ መንግስቱን ብቻ አይደለም የያዙት ማለት ነው። ትምህርት ሚኒስቴሩም የተወሰኑ ቦታዎች ይጠቅመኛል፣ ይበጃል ለሀገር የሚሏቸው ነገሮች ሁሉ ማለት ነው። ከዛም በኋላም ያሉት ሰዎች የትምህርት ካሪኩለሙ ላይ ይገቡበታል። አንዳንዶቹ ባለሙያ ያሰማራሉ፣ አንዳንዶቹ ካድሬዎቻቸውን ያሰማራሉ ማለት ነው። ስለዚህ ካድሬዎቻቸው ሲሰማሩ ወይም ሙያና ሙያተኛ ሳይገናኝ ሲቀር የተዛነፈ ነገር ሊፈጠር ይችላል። መሆን ግን የሚኖርበት ሙያና ሙያተኛ መገናኘት መቻል አለበት። ምንም ይሁን ምን ለፖለቲካው ታማኝ የሆነ ሰው አይደለም መሆን ያለበት። ምክንያቱም ትውልድ ነው የሚሰራው፣ ሀገር ነው የሚሰራው፣ ቤተሰብ ነው የሚሰራው። ስለዚህ በዚህ ሀገር ላይ ሁላችን ባለቤቶች ነን ከሚለው አስተሳሰብና አመለካከት ከተነሳን ሰሪና ሰራተኛ መገናኘት አለብን። ኳሊፋይድ የሆኑ ሰዎች መገናኘት መቻል አለባቸው። የትምህርት ካሪኩለሙ በደንብ መፈተሽ አለበት። የትላንትናው የትምህርት ካሪኩለም ጥሩ ነበር ወይስ አልነበረም? አሁን ያለው የትምህርት ካሪኩለም ጥሩ ነበር ወይስ ጥሩ አይደለም? ሀገር በቀል አለበት ወይስ የለበትም? ከውጪ ነው የተቀዳው ሁሉም ለሙሉ፣ ስለዚህ ይጠቅማል ወይስ አይጠቅምም የሚለው አብሮ መነሳት። አሁንም የቬትናም አስተሳሰብና አመለካከት ለኛ ይጠቅመናል ወይ? 70-60 ወስደሽ ይጠቅመናል ወይ? አሁን ጠቅሞናል ወይ? ወደፊት ይጠቅመናል ወይ? ምንድነው ማድረግ ያለብን? ሁሉም ዩኒቨርሲቲዎች ሁሉንም ኮርስ መስጠት አለባቸው ወይ? ሁሉም ዲፓርትመንት ሊኖር ይገባል ወይ የሚሉት ነገሮች አብረው መጠየቅ አለባቸው። የተጠና አዲስ ትምህርት ፍኖተ ካርታ እስከ መስራት ድረስ ተደርሷል። ግን ለማንሳት እንደሞከርኩት ጥያቄ ላይ ግን ይሄ መንግስት እንደመጣ የወሰዳቸው እርምጃዎች በሙሉ በነገራችን ላይ የትምህርት ስርዓቱ መውደቅ ብዙ የሚያጨቃጭቅ ነገር ያለውም አይመስለኝም። ምክንያቱም ምሁራኑ በራሱ ተሰብስበው አምነውበት ብዙ ችግር አለው ብሎ መንግስትም ተቀብሎት እስከ መስራት ድረስ ደርሷል። ውጤቶቹንም ደግሞ በብዙ መልኩ ተመልክተናቸዋል። ምናልባት ያንኑ የሚሰጠውን ካሪኩለም ኤ ማምጣት ላይሆን ይችላል እኮ የትምህርቱ ብስለት ወይም ደግሞ ለብ ተብሎ ይላሉ ብዬ ያነሳሁት ምናልባት ውጤቱ መጨረሻ ላይ ሀገር ላይ ያለው ምናየው የደረሰን ስነ ልቦናችን አመለካከታችን ጨምሮ ሀገራዊ እሴቱ በሙሉ ተንዶ ሌላ እኔ የሚለው ከኛ ወይም አንድነታችን ላይ ከማጠናከር ይልቅ ወደ እኔነት ምክንያቱም ፖለቲካው ራሱ ትምህርቱ ላይ ተጭኖ ከፋፍሎ አላየነውም ወይ? የታሪክ ዲፓርትመንት እኮ እስከ መዘጋት ድረስ የደረሰበት ጊዜ ነበር አይደለም? ተማሪ የሚማር ተማሪ ጠፋ በሚል ተልካሻ ምክንያት ታሪክ ትምህርት ቤት እስኪዘጋ ድረስ ደርሶ ነበር። ይህ ዲፓርትመንት ተዘግቶ ነው የተከፈተው። አዎ ይህ ሁሉ ምናልባት በጣም ጠቃሚ የሆኑ ነገሮችን ስለ ሀገር በተለይ የሚነግሩ ነገሮችን ሂሳቡና ፊዚክሱ ሊቀጥል ይችላል። ግን ሀገር በቀል እውቀቶቻችን ላይ ቅድም አንስተናቸዋል እኮ ሃይማኖቱ ምን እሴት እንደሆነ እዚህ ምን እንዳለው እናውቃለን። አድዋ ድል በዓልን እኮ አንስተነዋል። ስነ ልቦና ኢትዮጵያኖች ላይ የሚያሳድረው የራሱ የሆነ ነገር ይኖረዋል። እነዚህን ሁሉ በማጥፋት ግን
ማጥፋት ብቻ ውስጥ ለውስጥ መስራት ሳይሆን በትምህርት ስርዓቱም ለመተርጎም እርስ በርስ የሚያባሉ ታሪኮችንም በመፍጠርም ጭምር ትምህርት ካሪኩለም ውስጥ ለማስገባት ግን አልተሞከረም ማለት ይቻላል ወይ ነው? ኦኬ ጥሩ ነው። ይሄ በጣም ሰፊ ቶፒክ ነው። ብዙ አይነት ቅራኔዎች አይተናል ትምህርትን በሚመለከት በሽፋንና በጥራት መካከል ለምሳሌ በስልጠናና በትምህርት መካከል ለምሳሌ ለኔ ሽፋንና ስልጠና የነገሰበት ድባብ ነው የተፈጠረው። እዚህ ላይ ደግሞ አጅሬ ቁጥር አለ። ጥራት ሳይሆን በየክልሉ ዩኒቨርሲቲ ከፍቻለሽ። አምና 20 ነበርን፣ አሁን 36 ደረስን፣ አሁን 40 ሄደናል ነው የሚለው እና እነኚህ ዩኒቨርሲቲ የተባሉት የዩኒቨርሲቲ ደረጃ የደረሱ ሳይሆኑ እንደ አሜሪካን ከሁለተኛ ዓለም ጦርነት በኋላ ዩኒቨርሲቲ የበዛ ሲል ዲን አችንሰን የሚባል የትምህርት ፈላስፋ ምን አለ? እንዲሁ ዝም ብላችሁ ዩኒቨርሲቲ እየከፈታችሁ ደረጃቸው ሃይ ስኩል ቢሆንም በስቴሮይድ እየወጋችሁ ደረሳችሁ አበጣ ያሉትን ዩኒቨርሲቲ እያላችሁ ያለው ቀልድ አለ እና በጣም ችግር አለ ነው። የአይዲዮሎጂ ኢንተርቬንሽን ችግር አለ። ምን ማለት ነው ይሄ? እኔ አንዱ ባለስልጣን ሲያወራ ሰምቻለሁ። ዛሬ እኮ ለማንም ያርሶ አደር ልጅ እኮ ዲግሪ ያደለ ነው ሲል ሰምቻለሁ። ያ ነው የተፈለገው። ገባሽ? ያርሶ አደር ልጆች ዲግሪ እንዲይዙ፣ ሰፊው ህዝብ ዲግሪ እንዲይዝ፣ ይሄ አይዲዮሎጂካል እንትን አታያለ። እንደውም አንድ ሲኒካል ሽማግሌ ምናምን ይሄ በጣም ኢምፖርታንት ነው። እኔ ተቀብየዋለሁ፣ አንቺ ላትቀበዩ ይችላልሽ፣ እሱ ላይ ይቀበሉ ይችላል። አፄ ኃይለ ሥላሴ ሊወርዱ 2 እና 3 ዓመት ሲቀራቸው እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ እነ ምናሴ ነኝ በድን ውጭ የተማሩት አንድ መንገድ የፊውዳል ስርዓቱን የምናጋጭበት ይህን ታይትል በማርከስ ነው። ፊት አራሪ ቀኝ አዝማች ምናምኑን 9000 ቀሚስ የሚያህል ከጃማ ያስፈቅዱና ከበግ ነጋዴ እስከምን ድረስ ሰጡ ሲበትኑ እነኛ ድሮ ፊት አራሪ ቀኝ አዝማች የተባሉት ለቅሶ ነው የተቀመጡት። እኔ በትምህርት የማያን ነው ዝም ብሎ በደንብ ያልተማሩ ዲግሪ ማደል። እኔ ክርክር ላይ አንድ ምርጫ ላይ አንዱ አሁን ስሙን ልናገራ ሲል ሰምቼዋለሁ። ዛሬ እኮ ለአርሶ አደር ልጁ ዲግሪ አድለና ስል በዚህ አይነት አይሽ ትምህርቱ ተጎድቷል። ምንም ጥርጥር የለውም። በአንዱ መስመር፣ በሁለተኛ መስመር እንደኔ ለብዙ ጊዜ እንዳስተማረ ሰው ስራው መሰራት ያለበት እታቸው ዩኒቨርሲቲ ልጆቹ ሲመጡ ተበላልጠው ነው የሚመጡት። የኢህአዴግ ፖሊሲ ግን ምን ነበረ? 10,000 ፒኤችዲ በየ5 ዓመት 50,000 ኤምኤ ይላል። ኦልሬዲ እኮ ሽማግሌውን የጨረሱትን ታድሪ። እኔ አንዴ የሚያስቀኝ ከእንግሊዝ ኤምባሲ 4 ሚሊዮን ፓውንድ ተገኘ ተባለና አስተማሪዎች እንግሊዘኛ እንዲማሩ 15 ቀን ተብሎ የመጡትን ሳያቸው ከ50 ዓመት በላይ ናቸው ብዙዎቹ። እንደነኝ ዊንዶ እኮ የላንጉጅ ዊንዶ አለ፣ መስኮት ይዘጋል። አስተማሪዎቹም አብረው በሉት ብሩ እንጂ ምን ነው እንግሊዘኛ ተምሮ ይወጣ የለም። ገባሽና አሁንም ቢሆን የኤጁኬሽን ሮል ማፕ ይባል ምን ይባል ልጆቻችን ከስር ነው። አሁን እኮ ጥሩ ፕራይቬት ስኩልስ አሉ፣ ከስር ነው በቃ እዛ ላይ ነው ነገሩ ያለው። እኛ ግን ገልብጠን ነው ነበር። ለምን አይዲዮሎጂካሊ እንትን ድሪቨን ነበር። ዛት ዋና የፖለቲካ ኤንድ ለማግኘት ነበር ስለሆነ ነው ልሻለው እንጂ በጣም ከባድ ኢሹ ነው ይሄ ኢሹ። እውነት ነው። ያው እንድናየው ነው በነበረው መንግስት ስር የመጡትን ነገሮች አንኮራንኮሮቹ ነገሮች አይተናቸው እንለፍ በሚል ነው። በትሮስ ጋሊ ይሉታል። ጴጥሮስ እንደማለት ነው። የተባበሩት መንግስታት ዋና ጸሐፊ ነበሩ። የቢቢሲና መሰል ታላላቅ ሚዲያዎች አንድ ጥያቄ ያቀረቡላቸው የኢትዮጵያውያኖች ድምጽ ሳይሰማ ሪፈረንደሙ የሰጣችሁት በምን አግባብ ነበር የሚል ነው። ኤርትራን የተመለከተ ጉዳይ ነበር ይህ ጥያቄ። እርሳቸውም አሉ በአቶ መለስ የሚመራው የሽግግር መንግስቱ ልብ አድርጉ ከ1983 እስከ 1987 ድረስ የቆየው የሽግግር መንግስቱ ማለት ነው ህገ መንግስትም ይሁን ፓርላማ አልነበረውም። ይሁን እንጂ ኤርትራን ቆርጣችሁ ነጻ ስጡልኝ ብሎ በጻፈው ደብዳቤ ነው አሉ ይህንን ያደረግነው። ነገር ግን አሉ በትሮስ ኢትዮጵያውያን ይህን ጥያቄ ይዘው ዳግም ከመጡ እናስተካክለዋለን ሲሉ መለሱ።
ኤርትራ በህጋዊ መንገድ ነው የተገነጠለችው? እሺ አመሰግናለሁ። እንግዲህ አንዳንድ አስተሳሰቦችና አመለካከቶችን መፈተሽ ያለብን ሰው ስንሆን ብዬ ነው የማስበው። በተለይ ፖለቲካል ዲስኮርስ ሲሆን ናሬሽንስ ሲሆን እውነት ነው ወይ? ቅድም እንዳልኩት አንድ የተጣመመ ነገር ለማወቅ ቀጥ ያለ ነገር አጠገቡ ስታቆሚበት መጣመሙን ታውቂያለሽ። ምናልባት በርካታ አስተሳሰቦችና አመለካከቶችን እያነሳን ብዙ ልንል እንችላለን በዚህ ምልከታ ውስጥ ማለት ነው። ሜሊ ክርስቲያኒቲ የሚል ሴስ ሉዊስ የሚባል አንድ ጸሐፊ ያለና የሚያነሳቸው ሀሳቦች አሉ። ክፋትንና እርኩስ ወይም ሰናይና እኩይ የሚሉትን አስተሳሰቦች ለማወቅ የሁለቱን ነገሮች አንድነታቸው ልዩነታችን እንዴት ነው እና የሚሉትን ነገር ወይም ማኒኪያዝም የሚለውን አስተሳሰብ የብርሃንና የጨለማ እንደሱ ሶ ይሄ ሀሳብ ወይም ጥያቄ የሚያስታውሰኝ እኔ ባዶ ቦታ ሙላ የሚለውን አንደኛ ክፍል ወይ ሁለተኛ ክፍል ማት ስንማር ያለውን ነገር ነው። አንዳንድ ነገሮች ባዶ ቦታው ሙላ ይልና የምትሞየው ነገር ግን ምንድነው የሚለው ነገር ያልተፈተሸበት ይመስለኛል። አስመራ እኔ 1 2 3 4 ሄጃለሁ ከለውጡ በኋላ ማለት ነው። እና ምጽዋ አካባቢ ዝም ብለሽ ስትሄጂ የሚነግሩሽ ነገር አለ። ያ ምንድነው ብለሽ ስትጠይቂ ንግድ ባንክ ነው ይሉሻል። ኢትዮጵያ ንግድ ባንክ። ያ ምንድነው ምናምን ስትያቸው አፄ ኃይለ ሥላሴ ሲመጡ የሚያርፉበት ወይም የሳቸው ቤት ነበረ ምናምን ይሉሻል ማለት ነው። ሶ መንገዱ ራሱ ይናገራል ማለት ነው። የተሰሩት ነገሮች ሁሉ የሚናገሩበት ነገር አለ። የኢትዮጵያ አካል አልነበረችም ምናምን የሚለው አንዳንዴ ሞኝም በስንት ጊዜ ላሞኘው ብለሽ ካላሰብሽ በስተቀር ማለት ነው። ወይንም ደግሞ ይህ አስተሳሰብና አመለካከት ሰውን ስትንቂ ከኔ በላይ የሚያውቅ ሰው የለም፣ ሁሉ ነገር ፈጣሪ እኔ ነኝ፣ የሁሉ ነገር አዋቂ እኔ ነኝ፣ ከኔ ውጪ ማንም የለም ብለሽ በተአቢዮ ልብሽ ሲነፋ ማታያቸው ምንም ነገር አይኖርም። በርካታ ነገር ታያለሽ። እንደውም ይሄ ናሬሽን በጣም ቁንጽል ሊሆኑ ይችላል ማለት ነው። ሶ የኢትዮጵያ አካል መሆኗን ሁላችንም ምናቅ ይመስለኛል እኔ እስከማውቀው ድረስ ማለት ነው። ግን ደጋግመሽ መግቢያሽም ላይ አሁንም ላይ እንዳነሳሽው ግን የኢትዮጵያ ሕዝብ ደግሞ ቢጠይቅ መልሱ ሌላ ይሆናል እንደተባለው ህጋዊነትም ላይ ሲነሳም የሌጂቲሜሲም ጥያቄ አብረሽ ስለምታነሺ እንዴት ነው ወደውና ፈቅደው ነው ወይ የሚሉት ነገር አብረሽ ታነሻለሽ። አንድ ወቅት ሌንጮ ለታ ሲያወሩ ሰምቻለሁ በርካታ ነገሮችን። እንዲሁም የበፊቱ ጠቅላይ ሚኒስትር አማካሪ የነበሩትም እንደዚሁ የሆነ ወቅት ላይ ሲነጋገሩ ሰማለሁ። በተለይ አንቀጽ 39ን መሰረት አድርገው እስከ መገንጠል የሚሉትን ሀሳብ ኤርትራ ጋም ተነስቶ ሶማሌ ጋም ባለፈው ልትገነጠል የነበረችበትን ሀሳብ በማንሳት የአንቀጽ 39 ቴክስቱን ብቻ ሳይሆን ኮንቴክስቱ ምንድን ነበረ፣ ፕሪቴክስቱ ምንድን ነበረ፣ አሁን ላለው ፖስት ቴክስት አንደርስታንድ ለማድረግ እሱን የሄዱበትን መንገድ አድምጫለሁ ሰምቻለሁ ማለት ነው። ግን ጥያቄው ህጋዊ ነው ወይ የሚለው ነገር ራሱ አብሮ መነሳት የሚችልበት ጉዳይ ነው። ግን አቶ መለስም ሆነ ሌሎቹ ስላሉት ነው ወይ የሆነው? በወቅቱ የነበረው ነገር ምንድነው? ሁልጊዜም ታሪክ ወይም የሆነ ትርክት በአሸናፊ ወገን የሚነገር እንደሆነ አስባለሁ ማለት ነው። ስለዚህ በዚህኛው ወገን ያለውን የአንድ ቴሌፎን ኮንቨርሴሽን ነው የሰማ ነው። በሌላኛው ሳይድ ያለው የቴሌፎን ኮንቨርሴሽን ምን ይላል? ሰው መሆን ማለት ሁለቱንም አመዛዝኖ እውነቱን ጀጅ ማድረግ ይመስለኛል። እና አሁን እኔ ይሄ ወይም ያ ነው ስላልኩ አይደለም ቢሆን የሚችለው ማለት ነው። ግን ያሉት ነገሮች ምንድናቸው ግራውንድ ላይ የሚለውን አብሮ ማየትና መፈተሽ የሚጠይቅ ይመስለኛል። ግን የቲፒኤልኤፍ አመሰራረቷ አሁንም ድረስ የደረሰችበት የውሸት ትርክት ነው ብዬ ነው የማምነው። የሌለ ነገር ሁሉ የመፍጠር አቅም አለው የሰው ልጅ። ከዛ መካከል እና ያን ከተጠቀሙት ሰዎች መካከል እነሱ ናቸው ብዬ ነው የማስበው። ኤሪትሪያ ለብቻው አገር ከሆነች በኋላ የባሰ ምንም አይነት ቅርርብ እንዳይኖረን ያደረጉት ህወሓቶቹ ናቸው ምንም እምነት አለኝ። እና በዛ በጦርነት ያው ወደ ሽምግልና ተሄደና ወደ ዳኝነት ኢንተርናሽናል እንትን ሄድን፣ ተረታን። ስንረታ ኢትዮጵያ ትልቅ ሀገር ናት፣ ጥንታዊ ሀገር ናት። የፍርድ ቤት ቃል ማክበር አለባት። ከዛ በኋላ እኛ ጋር ማንም ወደ ፍርድ ቤት የሚሄድ የለም። ያን ስላላደረግን እኔ አንድ ዶክተር አብይ ካሰሩ ትልቅ ስራ ቢኖር ባድመን ይሄው የኛ አይደለም ተፈርዶብናል፣ የኛ ይሁን እኛ አይደለም ሌላ ነገር ነው። እኔ አሜሪካ ነገር ነበርኩ ፍርድ ቤቱ ሲካሄድ እና
አክሰስ ነበረ ለአንዳንድ ሎየሮች እና ብሪፉን የጻፉት ጨረሻ ላይ ምን አሉ? አንድ ፎርት ምናምን የምትባል ሪጅን ነበረች። ፎርት የጣሊያን ስም ነው ያላት። ፕሮሰሱ እየተካሄደ እቺስ የእናንተ ናት ወይስ የማን ሲባል የኛ ጎችማ የኛ አይደለችም፣ ፎርት ምናምንማ የነሱ ናት አሉ። ምክንያቱም የታሪክ ወደ ኋላ የሚሄዱት ከተወለዱ ጊዜ ጀምሮ ነው ለነሱ ታሪክ የሚጀምረው። በኋላ ከፈረዱብን በኋላ ባድመ ምን አሉ? እቺ እኮ ፎርት ምናምን የኢትዮጵያ ነበረች፣ ግን ባልጠየቁን ላይ እኛ ፍርድ አልሰጥም ብለን ተወደው ይላሉ። አስወሰዱብን። እሱ ነው ያሉትን ነው እየጻፈ ማንም አክሰስ አሁን ጉግል አድርጋችሁ ታገኙ ትችላላችሁ። ሌላ ኢሊጋል ነው ላልሽው ላንቺ እንዳዝ አንባቢ ጋዜጠኛ የፕሮፌሰር ምናሴ ኃይሌን አርቲክል አንብቢ። ዘ ኢሊጋሊቲ ኦፍ ኤሪትሪያን ኢንዲፔንደንስ ወይም ሰሴሽን አሪፍ የህግ ፕሮፌሰር ናቸው። እዚህ ውጭ ጉዳይ ሚኒስትር የነበሩ ናቸው በአፄ ኃይለ ሥላሴ ጊዜ። አንድ ሰፋ ያለ አርቲክል ጽፈዋል ኢሊጋል ነው የሚል። አሁን ወደዛ ውስጥ መግባት አልፈልግም። እኔ በዚህ ጊዜ ኢትዮጵያ ገና ጋናት ወይ ዛሬ የታሪክ ነገሮችም ለማንሳት አልፈልግም። አንድ ነገር ግን አሁንም የምደጋግመው ጓደኞቼ ኤሪትሪያ ጓደኞቼ እነ ፕሮፌሰር ጽናይ ምንም የማይቀበሉት አንድ አባባል አለ። በአፄ ኃይለ ሥላሴ ጊዜ በፌዴራሊዝም በፌዴሬሽን ሲገናኙ አንድ የወጣች ኮይን አለች ነበረችኝ። አሁን እዛው ጥያት ነው። ነጭ ሽልንግ ናት። ምን ትላለች? ተፈጥሮ አንድ ያደረገውን ህዝብ ማንም አይለየውም ትላለች። እኔ ዶክተር አብይ አሁን በጀመሩት መንገድ ከሄድን እሱ 4 ጊዜ አስመራ ሄጃለሁ አለ። በአፄ ኃይለ ሥላሴ አስመራ 2 ወር ተቀምጫለሁ። ልጅ እያለሁ አጎቴ ይዘው ሄዶ ከወንድሜ ጋር አሁንም እንደው ከመሞቴ በፊት መሄድ እፈልጋለሁ በቅርብ ለማየት አለኝ። ምን አይነት ሀገር እንደሆነ አውቃለሁ። ሙሉ ኤሪትሪያ ነው አላልኩም። አስመራን፣ ደቀ መሀልን፣ ምጽዋን ምንም አውቃለሁ። እና እኛ አሁን ይሄ ዛሬ እንደዚህ ተዋግተን ተለያየን ሳይሆን በመቀራረብ እዚህ ላይ የመደመር ፊሎሶፊው የሚሰራው የባህል ግንኙነት አለን፣ የሃይማኖት ግንኙነት አለን። ሁለቱም ትልቅ ሃይማኖቶች እዛም አሉ፣ ኢስላምና ክርስቲያኒቲ። በንግድ እንገናኛለን፣ በምን እንገናኛለን። ግን ደሊብሬት የሆነ የኩርፊያ የመለያየት አሰብ እዚህ አፍንጫችን ሆኖ ናቹራል የሆነ ፖርታችን ሀብንቱን ሆኖ በዛ አዙር የምንሄድበትን ነገር ስናቆም እኛንን ማሳየት ያለ ህዝባችን አንድ ነን ብለን የምናሳየው እኮ የግድ አንድ ባንዲራ ይዘን መውጣት የለብንም። ልንቀራረብ እንችላለን። አሁን ደግሞ ኢትዮጵያ አስቸጋሪ በሆነችበት ጊዜ ወደፊት ይወጣል ምን እንዳደረጉ። ስህተት የተሰራው ከነሱ ጋር ተጣልቶ በመቆራረፋቸው አብይ መጣና ገላገለ። ይሄ ጥሩ ነው። ብዙ የምናወራው የለንም ይሄን በሚመለከትና ወደፊት በጣም እንቀራረባለን ብዬ የሚል ግምት አለኝ። ቱ ዘ ኤክስቴንት ዛት በቃ አንድ ሀገር መሆኑ አስመራ፣ አዲስ አበባ ዘፋኞቹ እንደሚወጡ ጥሩ ዘፈኖች ጀምረዋል። በቃ ሆነን መኖር እንችላለን። የግድ አንድ እንትን በአንድ ባንዲራ ጠራራ ስር መሆን የለብንም። እሱ ወደፊት የሚመጣው ጄኔሬሽን እንትን ይለዋል። ከዚህ በኋላ ህወሓት ላይመለስ ተቀብሏል ማለት እንችላለን። ሀገርስ እንዴት ይቀጥላል? ወይስ ቅድም እንደተባለው በባሩድ ጀምረው እንደገና ወደ ጉሪላ ፋይቲንግስ ሊመለሱ ነው ወይ? ምክንያቱም በየቀኑ የሚወጡ በቴክስት ተሰማ፣ በእንትና ተነገረ እየተባሉ የሚወጡ ቁንጽል መረጃዎችን እንሰማለን እና ሂደቱ እንግዲህ መከላከያ ሰራዊታችን መቀሌ ድረስ ገብቷል። የመሸጉበት ቦታ ይታወቃል። በየቦታው የተበተኑትም ምን ያሉትም ብዙ ቦታዎች ነጻ ወጥተው በመንግስት ቁጥጥር ስር ናቸው ሙሉ ለሙሉ ማለት በምንችልበት ደረጃ ላይ ደርሰናል። ነገር ግን የህወሓት መጨረሻ ጣፈንታ በቃ ከዚህ በኋላ ኢትዮጵያ ላይ ያለው አሻራ እንዴት ነው የሚጠፋው? እርቅስ ከቀረው የተኮራረፈ ወይ የተጣላ የተፈራረጀ ዳር የያዘ ህዝብ እንዴት ብሎ ነው አንድ ሆኖ ምንናፍቃትን ምንወዳ